ኤሌክትሪክ ፊልድ ማለት በአንድ ቻርጅድ ፓርቲክል በሆነ ዙሪያ የሚገኘው ሪጅኑ ማለት ነው። ሪጅኑ በአይን የማይታይ ሪጅኑ ማለት ነው። እንግዲህ ኤሌክትሪክ ፊልድ እንዴት ሊፈጠር ይችላል የሚለውን ለማወቅ በመጀመሪያ አተም ወደሚለው ኮንሰፕት ውስጥ መሄድ አለብን። አተም ማለት እንግዲህ በውስጧ 3 ፓርቲክሎች ያሏት ነገር ነች ማለት ነው አተም ማለት። ስለዚህ አተም ውስጥ ፕሮቶን፣ ኒውትሮን እና ኤሌክትሮኖች አሉ። አንድ አተም በኔጌቲቭሊ ቻርጅድ፣ ፖዚቲቭሊ ቻርጅድ እና ኒውትራል ሊሆን ይችላል። ለምሳሌ አተም ኤሌክትሮኖቹን ሉዝ ካደረገ ያሉትን ኤሌክትሮኖቹን ሉዝ ካደረገ ሞር ፕሮቶን ይኖረዋል ማለት ነው። ሞር ፕሮቶን ኖሮ ማለት ፖዚቲቭሊ ቻርጅድ አተም ይሆናል ማለት ነው። ካት አየን ይባላሉ እነዚህ። ፕሮቶኖቹን ሉዝ ካደረገ ኔጌቲቭሊ ቻርጅድ አተም ይባላል። አን አየን እንለዋለን ይሄንን ማለት ነው። ሁለቱም እኩል ከሆኑ ግን ፕሮቶንም ኒውትሮንም እኩል ነምበር ካላቸው አተሙ ኒውትራል ነው ማለት ነው። ስለዚህ ምንም ቻርጅ የሌለው ኒውትራል ይባላል። እንግዲህ ቻርጅ በ3 ይከፈላል አይደለ? ኒውትራል፣ ፖዚቲቭሊ ቻርጅድ እና ኔጌቲቭሊ ቻርጅድ ማለት ነው። ቻርጅ ስንል የአንድን ማቴሪያል ኤሌክትሪካል ፕሮፐርቲ መግለጫው ማለት ነው። መገለጫው በቻርጅ ነው የምናውቀው። ቻርጅ ነው የሚነግረን ማለት ነው የአንድን ማቴሪያል። ቻርጅ ስንል ፊዚካል ነገር አይደለም፣ ፕሮፐርቲ መግለጫ ነው። በቃ ፕሮፐርቲ ነው። አንድ ማቴሪያል ኤሌክትሪካል ፕሮፐርቲ አለው የለውም ብለን የምንለየው ቻርጅ የሚለውን ይነግረናል ማለት ነው። ቻርጁን ነው እየገለጽን ያለ ነው ማለት ነው ኤሌክትሪካል ፕሮፐርቲውን ስንፈልግ። በዚህ ሁኔታ መረዳት አለብን ማለት ነው። ኤሌክትሪክ ፊልድ የሚፈጥሩት እንግዲህ ፖዚቲቭ ቻርጆች እና ኔጌቲቭ ቻርጆች ናቸው። ቻርጅድ ፓርቲክል የሆነ ነገር ሁሉ ኤሌክትሪክ ፊልድ ይፈጥራል ማለት ነው። ምክንያቱም ቻርጅ ኤሌክትሪካል ፕሮፐርቲን ስለሚገልጽ። ስለዚህ አሁን ፖዚቲቭሊ ቻርጅድ የሆኑ ኤሌመንቶች ወይም አተሞች ያላቸው የፊልድ ቢሄቪየር እንዴት ነው? አውትዋርድ ፍሎ የሚያደርግ ዳይሬክሽኑ አውትዋርድ የሆነ የፊልድ አይነት ነው ያላቸው። ምንድነው አውትዋርድ ነው ማለት? ያገኙትን ኔጌቲቭ ቻርጅ ወይም ደግሞ ፖዚቲቭ ቻርጅ በኤሌክትሮስታቲክ ሕግ መሰረት ተመሳሳይ ቻርጆች ይገፋፋሉ፣ ተቃራኒ ቻርጆች ይሳሳባሉ። ስለዚህ ፖዚቲቭ ቻርጆች ደግሞ በተፈጥሯቸው በዙሪያቸው የሚፈጠረው የፊልድ አይነት ወደ ውጭ ከነሱ ወደ ውጭ አቅጣጫው የሆነ ማለት ነው። ኔጌቲቭ ቻርጆች ደግሞ ወደነሱ አቅጣጫው ወደነሱ የሆነ ፊልድ ነው በዙሪያቸው ያለው ማለት ነው። ስለዚህ ፖዚቲቭ ቻርጆች ቱ ዘ ኢንፊኒቲ፣ ኔጌቲቭ ቻርጆች ደግሞ ፍሮም ኢንፊኒቲ ወደነሱ ይስባሉ ማለት ነው። ተመሳሳይ የሆናቸውን እየገፉ ተቃራኒ የሆናቸውን ደግሞ ወደነሱ ይስባሉ ማለት ነው። ስለዚህ ፖዚቲቭ ቻርጆች ወደ ኔጌቲቭ ቻርጆች ይሄዳሉ፣ ኔጌቲቭ ቻርጆች ደግሞ ይስባሉ ማለት አትራክት የሚያደርጉት ናቸው ማለት ነው። ፖዚቲቭ ቻርጆች አትራክት የሚደረጉት ናቸው ማለት ነው። በመካከላቸው እነዚህ ፖዚቲቭ ቻርጆች እና ኔጌቲቭ ቻርጆች ወይም ደግሞ ተመሳሳይ ቻርጅ አይነቶች ሲሳሳቡና ሲገፋፉ በመካከላቸው የሚፈጠረው ፎርስ ኮሎምበስ ፎርስ ይባላል። ይህ ኮሎምበስ ፎርስ ምን ላይ ይመሰረታል? ቻርጁ ላይና ኤሌክትሪክ ፊልዱ ላይ ይመሰረታል። በሌላ አቅጣጫ ኤሌክትሪክ ፊልዱም እነዚህ ፎርስ ላይና ቻርጆች ላይ ይመሰረታል ማለት ነው። ፎርሙላውም ኤሌክትሪክ ፊልድ = ፎርስ ፐር ቻርጅ ነው። ፎርሱም አፌክት ያደርገዋል፣ ቻርጁም አፌክት ያደርገዋል። በዚህ መልኩ በአንድ ቻርጅድ ፓርቲክል ዙሪያ ያለውን ፊልድ መጠን መለየት እንችላለን ፎርሙላውን ተጠቅመን ማለት ነው። ሁለት አይነቱ ቻርጆች ኤሌክትሪክ ፊልድን ሊፈጥሩ ይችላሉ። አንደኛው ሙቪንግ ቻርጅ ነው፣ አንደኛው ደግሞ እንደዚህ ስታቲክ ቻርጅ። ሙቪንግ ቻርጅ ኤሌክትሪክ ፊልድም ይፈጥራል፣ ማግኔቲክ ፊልድም ይፈጥራል። ቻርጅ ሙቭ ሲያደርግ በዙሪያው ማግኔቲክ ፊልድ ይፈጠራል፣ ኤሌክትሪክ ፊልድም ደግሞ አለ ማለት ነው። ሙቪንግ ቻርጅ ሁለቱንም መፍጠር ይችላል። ስታቲክ ቻርጅ ግን ኤሌክትሪክ ፊልድ ብቻ ነው መፍጠር የሚችለው ማለት ነው።